ሰላም አለይኩም ወራህመቱላሂ ወበረካቱ። ውዴት ከዩቲዩብ ተከታታይ እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ዛሬ ያው የሆነ ትዕዛዝ አድርሼ እየተመለስኩ እንዳጋጣሚ ነው ይሄን ነገር ሳየው ያው እስኪ ያሳየኋችሁ እየተዝናናን የሆነ አንድ ሀሳብ ልንገራችሁ ማለት ነውና ምንድነው እሱ አንዳንዴ እኛ የሰው ልጆች ብዙ ጊዜ እንደምናስበው ህይወት እንደዛ አይደለችም። እኛ እንደምናስበው ሳይሆን አላህ ሱብሃነሁ ወተዓላ እንዳለው ነው እኛንም ይመስላል ማለት ነው። እና ስንኖር ብዙ ነገሮች አሉ። በተለይ ስደት ያለን እህቶች የማዳም ቅመሞች ነው የሚባል የራሳችሁ ቅመም እንድትሆኑ ግን ገፋፋችኋለሁ። ለምን መሰላችሁ? የራሳችሁ ቅመም ስትሆኑ ራሳችሁን በራሳችሁ ቁማችሁ ትሄዳላችሁ። ለማንኛውም ምን እላችሁ ፈልጌ ነው አንዳንድ እህቶች ብዙ ጊዜ ስደት ስትወጡ ብዙ ነገሮች መስዋዕት ከፍላችሁ ዋጋ ከፍላችሁ የማታረጉት ነገር የለም። ያንን ሁሉ አድርጋችሁ ያው ትወጣላችሁ። ምናልባት ደግሞ ያው አልሐምዱሊላህ ረብል ዓለሚን የትናንትናው ሁኔታችን ወይም የትናንትና ማንነታችን ተቀይሮ ዛሬ ላይ አለንበት ላይ አለን እና ከዛ አንዱ ምንድነው ሰርታችሁ ገንዘባችሁን የት እንደምታስቀምጡት ለምን እንደምታስቀምጡት እና የት ላይ እንደምታደርጉት በጣም የምንቸገርበት ጊዜ ይመጣል። ያ ደግሞ በጣም ብዙዎቻችንን የሆነ ሰው አምነነው ዋጋ ሰጥተነው የሆነ ነገር አድርግልን ነውና ያ ሰውዬ እንዳረገላችሁ ወይም ደግሞ እንደምትፈልጉት አይሆንም። ወይ ደግሞ ሰው ምን ይፈልጋል መሰላችሁ? ከእናንተ አሁን እየተቀበለ የእናንተን መጫወቻ ሊያደርግባችሁ ይችላል። ወይ ደግሞ ብቻ ብዙ ነገር አለ። ወይ ደግሞ ብቻ ብዙ እህቶች ያው በአረብ ሀገር እህቶች እየተበሉ እየተደፈሩ ብዙ ነገር ይደርስባቸዋል። እነት መንገድ አለው። ከዛ ከባዱ ነገር ምንድነው? ሀቃችሁን እንደ ሀቅናታችሁ አለመሰራቱ ነው። እና ብዙ ጊዜ አንዳንድ እህቶች ማለት ነው ስትኖሩ እኔ ሰርቼ ገንዘቤን ራሴ ይዤ የሆነ ነገር አደርጋለሁ፣ ቤት ከሆነ ቤት፣ ሱቅ ከሆነ ሱቅ የሆነ ስራ ጀምራለሁ ብላችሁ ታስባላችሁ። እና ይሄ ነገር ስኬታማ ያረጋችኋል አያረጋችሁም እኔ አላቅም። አንዳንዴ እንዳሰባችሁት አይሆንም ሁኔታው ማለት ነው። ለምን መሰላችሁ እንዳሰባችሁት የማይሆን? ያው እናንተ ልክ ሀገሯን ለቃችሁ ልትወጡ ስታስቡ ብዙ የሚያስፈልጋችሁ ነገሮች አሉ። የምትገዛዙት ብዙ አይደለም። አንደኛችሁን ስትመጡ እንመለሳለን ብላችሁ እንኳን ስታስቡ የምትፈጁት ገንዘብ በጣም ከባድ ነው፣ ከልክ በላይ ማለት ነው። እና እናንተ የሆነ ነገር ስታስቡ የምትገዙት አለ። እንኳን አይደለም አንደኛችን ስትመጡ እንመለሳለን ብላችሁ እንኳን ስታስቡ በጣም ብዙ ገንዘቦች ነው የምትፈጁና እናንተ ደግሞ አንደኛችን ስትመጡ ደግሞ እዚህ መጥቼ የሆነ ቤት እገዛለሁ የሆነ ነገር አደርጋለሁ ከማለታችሁ በፊት እስኪ አስቡበት። ከቤተሰብ ጋር ሙራጃ አድርጉ። ማለት አንዳንድ እህቶች አላችሁ ምንም ቤተሰብ የለኝም እኔ እንደዚህ የምትሉ እህቶች አላችሁ። ምሬ ነው ወላሂ። አንድ ሰው እንኳን ራሱ ካለ ኸይር ነው ለእናንተ። አላህ ደግሞ ዝም ብሎ ብቻችሁን አልተዋችሁም። እሱ ለኸይር ነው። የራሱ ጥበብ ሂክማ አለው። ያን ነገር አላህ ያግዛችሁና ኢንሻአላህ እንደዛ አድርጋችሁ እንደው ቢያንስ ምሬ ነው ወላሂ። በተለይ ቤተሰብ የለኝም እህት ወንድም የለኝም ማለቴ አሁን ለምሳሌ አንዳንድ እህቶች የአባት ልጅ ያላችሁ እህቶች አላችሁ። እነሱ ጋር ብዙ ጊዜ አብራችሁ ካላደጋችሁ አብራችሁ ካልኖራችሁ በጣም ከባድ ነው መግባባቱ፣ መነጋገሩ። እንደው አላህን የፈራ ካልሆነ በጣም ከባድ ነው ከምላችሁ በላይ ማለት ነው። ብዙዎች ስለሚያለቅሱ ስለማይና እንደው ቢያንስ የሆነ ስራ እንሰራለን ብላችሁ ካሰባችሁ እንደው የሆነ አላችሁበት ወይም ደግሞ እናት ሆናለች ወይም አባት፣ እህት፣ ወንድም፣ ቤተሰብ የኔ የምትሉት አማና የምትሰጡት ሰው አላችሁበት ቦታ ላይ የሆነ ነገር ቋሚ ነገር ላይ ቢያረጋላችሁ ለምሳሌ ቤት እንደመግዛት ቦታ እንደመግዛት ነገር ያን ነገር ካደረጋችሁ ማለት ነው ስትመጡ እናንተ እንደ ነገሩ ሽጣችሁ ግማሹን ወይ ቤት ትገዙትባታላችሁ ቀለል ያለ ወይ ደግሞ ያለ ወረት ይሆናል። ግን ምንም ነገር ሳትይዙ እዚህ መጥቼ ቤት ገዝቼ ስራ እሰራለሁ የምትሉ ከሆነ የምር ነው የምላችሁ እንደው አላህ ኢየሱስ
ወይ በጣም በቂ የሆነ ገንዘብ ከሌለ ወይ ደግሞ እኔ እንጃ ብቻ ይሄ ነገር በጣም ከባድ ነው። ዋጋ እንዳያስከፍላችሁ እኔ እፈራላችኋለሁ። እንዴት መሰላችሁ ዋጋ የሚያስከፍለው አይደለም ያን ነገር ሁለቱን ስራ ልሰሩ አንዱን ራሱ የማይሳካበት ጊዜ ስላለ ያን ስለምፈራ ነው እና ስለማስብላችሁ ነው ውዶችዬ። ባረከላሁ ፊኩም። አንዳንድ እህቶች ግን አሉ በጣም ጀግና ቤተሰብ ያላቸው እህቶች ስኬትን የበቁ። በነገራችን ላይ ብቻን ስኬት የለም፣ አትልፉ። ምንም የፈለገ ገንዘብ እየተላከ እንኳን ቢቀመጥ ዛሬ ላይ አምና ላይ ወይም ደግሞ ትናንትና ላይ የላካችሁት ገንዘብ ዛሬ ላይ ምንም አይደለም። ምሬ ነው። ለምን 1 ሚሊዮን ብር አይኖራችሁም? ዛሬ እኮ አንድ ቦታ በጣም ገጠራማ ቦታ 1 ሚሊዮን ነው ቦታ ማለት ነው። 1 ሚሊዮን አራው ቢስሚላህ። እንትን ደግሞ በጣም ከባድ ነው። ገብታችኋል? ከተማ ቦታ ዝም ብሎ ተራ የተባለ 5-6 ነጥብ ነው እየተጠየቀ ያለውና ለዚህ ደግሞ ምን ያስፈልጋችኋል? እናንተ ጠንካራ ጎበዝ መሆን እንዲሁም ደግሞ የሆነ ብልጥ ሰው ብልህ ሰው አስተዋይ የሆነ እናንተን የሚረዳችሁ ሰው ካለ ከዛ ሰው ጋር ቢያንስ ለምሳሌ ለዛ ለቤተሰብ ገንዘብ ልካችሁ ጉልበት ግን ለሚሆንላችሁ ሰው እያሰባችሁ ወይም እየታሰበለት እያነጋገራችሁት ቢያደርግላችሁ ለእናንተ የተሻለ ነው ብዬ ስለማስብ ነው። ውድ ቤተሰቦቼ፣ ውድ ሀገሬ ልጆች፣ አላህ ሀገራችንን ሰላም አላህ ያድርግልን እንጂ አንዳንድ እህቶች ትላላችሁ እሱ ላይ መጥቼ ቤት ገዝቼ ብሬን ቁጥር አድርጌ ይዤ ከዛ ደግሞ ቤት ገዛለሁ ከዛ ስራ ጀምራለሁ እዚህን ቦታ ምናምን የምትሉ እናንተ እንዳስባችሁት አይደለም። እናንተ እንደምታልሙት አይደለም። እናንተ እንደምትሉት አይደለም። በጣም ከባድ ነው። በጣም ከምላችሁ በላይ ወላሂ ምሬን እምላችሁ። ዛሬ የሚጠራ ቤት ወይም ደግሞ ዛሬ ላይ ይሄን ነገር አሳካለሁ የምትሉት ነገ ላይ እጥፍ ነው የሚጨምርባችሁ እና ተታምማላችሁ። በተለይ አሁን ላይ የአረብ ሀገር ሴት እኮ በቃ ነቅላለች እየተባለ ይሄ ትክክለኛ በቃ ስማችን ሆናል። ንቅሏ እንደውም ሲጣር እኮ ንቅሏ መጣች እንደዚህ እየተባለ ሱብሃንአላህ። አይገርምም? ወላሂ በጣም የሚያናድደኝ ነገር ቢኖር በጣም ያበሳጫችሁ ነገር ቢኖር ይህ ነው ማለት ነውና አብራችሁ አድጋችሁ አብራችሁ ኑራችሁ የገዛ ቤተሰብ የኔ ያላችሁት ሰው እንደዚህ አይነት ንግግር ሲናገራችሁ ምን ያክል ነው ደማችሁ የሚፈላ? ምን ያክል ነው የምትናደዱ? ያሳደጋችኋቸው ልጆች እህቶቻችሁ፣ ታናናሾቻችሁ የምሬን እምላችሁ ሱብሃንአላህ ሀታ ሰላምታ እንኳን ሲሏችሁ ለሚሰልሙት ሰላምታ ራሱ ጥቅም ይፈልጋሉ። የምር ገንዘብ እንድትከፍሏቸው ወይ ሽሩሩ እንድትሏቸው ወይ የኔ ውድ የኔ ቆንጆ ምናምን እንደዚህ አይነት ዘመን ላይ ያለንና ጊዜውንም ጭምር በጣም ልንጠነቀቅ ይገባል። ባረከላሁ ፊኩ። ቪዲዮን ላይክ ሼር አድርጉልኝ ወዶችዬ። ኢንሻአላህ በተለይ እህቶች ስደት ያላችሁ እህቶች በደንብ ልትሰሙት ይገባል፣ ልታደምጡት ይገባል። የሚጠቅማችሁ ነገር ነው። የምሬን እምላችሁ ልትነቁ ይገባል። ለዛም የሚገርመው አንድ እህቷ ማለት ነው የእናቴ ልጅ ብላ በአሁኑ ሰዓት እኮ ልብስ የሚያለብስ የለም፣ የሚገዛ የለም። የሆነ ነገር አላል ቸገራት ብሎ ደህና ዋላችሁ ደህና አደራችሁ የሚል የለም። ግን በተለይ የሆነ ነገር እንደዚህ አመት በዓል ወይም ኢድ ሲመጣ አረፋ ሲመጣ ለአንድ እህታችሁ የሆነ ልብስ ወይም ደግሞ የልብስ መግዣ ብላችሁ ከላካችሁላት ማለት ነው ይሄን ደግሞ ልካሙታ ይሄ ገንዘብ ነው እንዴ? እሷ እኮ ወልዳ ኑሮዋን እየኖረች ነው፣ ህይወቷን እየመራች ነው። ሱብሃንአላህ እንደዚህ አይነት ዘመን ላይ ነው ያለን። ወላሂ ምሬን ነው። ትናንትና አንድ እህቴ ማለት ነው ምን ትለኛለች መሰላችሁ? ያው ለእህቷ የሆነ ነገር ታደርግላታለች እና እንደዚህ አድርጋለች ነበር ብዬ ደወልኩላት። ስደውልላት እንዴ ለንግግርማ ነስታኛለች እኮ ትደዋወላላችሁ እንዴ ምናምን ነገር። እኔ ወላሂ ገረመኝ። እንዴ አንቺ በሰላም ሀገር ኑሮሽን እየኖርሽ ህይወትሽን እየኖርሽ ለምንድነው ግን ምናምን ብዬ ይሆናል አይደለ በቃ እንትን ነገር ብዬ ዞር ነው ያልኩኝ። ለምን የበለጠ ከተናገርኩ ደግሞ ሌላ ችግር ይፈጠራል ማለት ነው። ያን ነገር ስለምፈራ አብሽሪ እሷ እኮ እንደዚህ ብዬ ዞር ነው ያልኩና እንግዲህ ይሄን ራሱ የሚያረግ የለም በአሁኑ ሰዓት ማለት ነው። ያውም እሷ ሞልቶ ተርፎ ማለት የማይቸግራት ሰው ሆና ግን እንደዚህ አይነት ነገር ንግግር ሲናገሩ እንዴ ማትደነግጡበት። እኔ ወላሂ ድንግጥ ነው ያልኩኝ። ለምን እንደዚህ ለምን ይባላል? ለምን እንደዚህ በቃ ነው እንዴ? እናመሰግናለን። በስደት በሰው ሀገር በናፍቆት ያለችን እህት እንዲህ አይነት ንግግር ከተናገረቻት እንዴ በአካልማ ቢገናኙ ምን ይባባሉ? ለምን ነው ግን? እኔ በጣም ነው መፈራ
በጣም ነው የሚያስፈራው ደግሞ። እና ባረከላሁ ፊኩም ውድ እህቶች፣ ውድ ቤተሰቦቼ ቪዲዮዬን ኢንሻአላህ ለእህቶች ሸር አድርጉልኝ። ንቁ ነው የምለው፣ አስተውሉ። ብዙ እህቶች ዛሬ ላይ ወላሂ ስደት የኖሩ እህቶች ሻራ ላይ ወድቀው ነው የሚገኙት። እና እንግዲህ ኢንሻአላህ ማለቴ በቃ የሆነ አንድ አይደለም አስባችሁ ቢያንስ ማለት አንድ ሰውም ቢሆን የምትፈልጉት ሰው ሳይኖር አይቀርም ኢንሻአላህ። እና እንደዛ አድርጋችሁ ብትገዙ ቢያንስ አለኝ ብላችሁ ተስፋ አድርጋችሁ ብትመጡ የተሻለ ነው ለእናንተ። ድንገት ስኬታማም ትሆናላችሁ ብዬ አስባለሁ። አለበለዚያ ግን ማለት ኑሮ በቃ ራሱን እየጣረ ነው። የኑሮ ውድነት በቃ ከልክ እያለፈ ስለሆነ ለዛ ነውና እናንተ ራሱ አሁን ብዙ ጊዜ ብዙ እህቶች አንዳንድ እህቶች ማለት ነው ያለማሰብ ከልክ ከስደት እንደመጡ የሆነ በሰው ተነሳስተው የሆነ ነገር ይከፍታሉ። እንደዛ አይደለም ማለቴ እንደዛ ከማድረጋችሁ በፊት ምን ያዋጣል አያዋጣም፣ ምን ስራ ነው ጥሩ ለኔ የሚመቸኝስ ከሰው ጋር የሚያኖረኝ ብላችሁ ካላሰባችሁ በጣም ከባድ ነው። ንግድም ቢሆን ለምን የፈለገ ቡና ቤት አትከፍቱ?